ከ16ኛው ምዕተ ዓመት ጀምሮ በአውሮፓና በአሜሪካ ተሰራጭቶ የነበረው የሰዎች መካን አራዊት ወይም ደግሞ ፍሪክ ሾው ምንድነው? ፍሪክ ሾው ማለት ለየት ያለ ተፈጥሮ ይዘው የተፈጠሩ ሰዎች ለጉብኝት የሚቀርቡበት መድረክ ነው። ይህ መድረክ በቀደመው ጊዜ ወይም ይህ ስራ እንደተጀመረ የሚታየው በቤተ መንግስቶች ወይም ለነገስታት ለባለስልጣናት ነበር የሚቀርበው። ከዛም ሲቀጥል ሱቆች ውስጥና የተለያዩ ሆቴሎች ውስጥ መቅረብ ጀመረ። ቀጥሎም ለዚህ ሾው በተዘጋጁ ኮንሰርቶች ላይ በመላው ዓለም ነበረ የሚታየው። እነዚህ እንግዲህ ለየት ያለ ተፈጥሮ ይዘው የተፈጠሩ ሰዎች ናቸው። በዚህን ጊዜ በብዛት በራሳቸው ፍላጎትም ወይም በራሳቸው ፍቃድ የሚገቡም አሉ። ሆኖም ደግሞ ከሌላ ሀገርም ተገዝተው መጥተው ለዚህ ስራ የሚውሉ ለየት ያለ ተፈጥሮ ያላቸው የሰው ዘሮች ነበሩ። በዚህ ጉዳይ ላይ ከዚህ በፊት አንድ የሰራሁት ቪዲዮ አለ። ጁሊያ ፓስትራና ስለምትባል ለየት ያለ ተፈጥሮ ይዛ ስለተፈጠረች ሴትና ከሞተች ከ150 ዓመታት በኋላ ስለተቀበረች። ይህን ቪዲዮ ያላያችሁ ካላችሁ በዲስክሪፕሽን ቦክስ እንደዚሁ በኮሜንት የመጀመሪያው ቦታ ላይ አስቀምጥላችኋለሁ። ሄዳችሁ እንድታዩት ተመክራችኋለሁ። በጣም አሪፍ ቪዲዮ ነው የሷን ታሪክ ብቻ በተመለከተ። ለዛሬ ደግሞ ይዤላችሁ የቀረብኩት በዚያን ጊዜ ፍሪክ ሾው በሚባለውና የመሳቅ የመዝናናት ሰዎችን የመጎብኘት ለየት ያለ ተፈጥሮ ያላቸው ሰዎች ልክ እንደ ዱር አራዊት እየጎበኟቸው ከፍተኛ ታዋቂነትን ያተረፉ ለየት ያለ ተፈጥሮ ያላቸው የሰው ዘሮች ይሆናል። እነማን ናቸው? እስከ ዝግጅቴ ፍጻሜ አብራችሁኝ ከቆያችሁ የነዚህን ሰዎች አስገራሚ አፈጣጠር እንደዚሁም ደግሞ በፍሪክ ሾው ላይ ያደርጉ የነበሩትን እስከ ስማቸው ጭምር ማለትም እስከ ተሰጣቸው ቅጽል ስም ጭምር የምታውቁት ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዲሁም ቪዲዮ ላይክ ማድረግ አትርሱ እያልኩኝ አሁን ወደ ታሪክ ያለፍኩኝ። የመጀመሪያው አስገራሚ ተፈጥሮ ይዞ የተፈጠረ ሰው ጄኔራል ቶም ታምብ ይባላል። ይህ ሰው የተወለደው በጃንዋሪ 4 1838 ዓመተ ምህረት ነው። ይህ ሰው በተወለደ ጊዜ ምንም አይነት ችግር ይዞ አልነበረም የተወለደው። እሱም ይሁን ወንድም እህቶቹ ኖርማል ነበሩ። ከተወሰነ ጊዜ በኋላ ግን ምክንያቱ ባልታወቀ ሁኔታ እድገቱን አቆመ። ስለዚህም ቁመቱ 86 ሴንቲሜትር ላይ ነበረ የቆመው። በቃ ከዚህ በላይ ምንም ቁመት መጨመር አልቻለም። በዚህ ባጋጠመው ችግር ምክንያት ይህ ታዳጊ ኖርማል የሆነ ህይወት መምራት አልቻለም። ስለዚህም እድሜው 5 ዓመት ሲሆን ወደዚህ ፍሪክ ሾው ወደሚባለው ወይም ደግሞ አስገራሚ ተፈጥሮ ያላቸው ሰዎች ወደሚቀርቡበት መድረክ ነበር የመጣው። በዛን ጊዜ ሰዎች ከፍተኛ ገንዘብ ከፍለው ነበር ይህን ሾው የሚከታተሉት። ምክንያቱም እንዳሁኑ ደግሞ ኢንተርኔት፣ ኢንስታግራም፣ ቲክቶክ፣ ዩቲዩብ የሚባል ነገር የለም በዛን ጊዜ። አሁን ላይ ሰው ቤቱ ቁጭ ብሎ የፈለገውን አይነት ነገር ሰርች ያረገ መመልከት ይችላል። በዛን ጊዜ ግን ያላቸው አማራጭ ሰዎች ቦታው ድረስ እየሄዱ ዘና ፈታ ነበር። በተጨማሪም ያላቸውን ተስጦ እንደዚሁም አጀብ የሚያሰኝ ተፈጥሯቸውን እያዩ ዘና ብለው ይወጣሉ። በቃ ይህ ነበር የነዚህን ሰዎች አስገራሚ ተፈጥሮ ከማየት በተጨማሪም እነዚህ ሰዎች አለን የሚሉትን ተስጦ ሰው ፊት መድረክ ላይ ያቀርባሉ። እናም ይህ ጄኔራል ቶም ታምብ ብለው ስም ያወጡለት ሰው 5 ዓመት ሲሆነው እናትና አባቱን አስፈቅዶ በእናትና በአባቱ ፍቃድ ወደዚህ ሾው ይገባል። እዚህ ሾው ውስጥ የገባበት ትልቁ ምክንያት እንደሱ አይነት ተፈጥሮ ያላቸውን ሰዎች ወይም ደግሞ ታዳጊዎችን ለመተዋወቅ ነበረ ትልቁ ዓላማ የነበረው። እዛ ከገባ በኋላ ግን ይህ ልጅ ቀላል ሆኖ አልተገኘም። የተለያየ ተስጦች ነበሩት። የመስፈን፣ የማስመሰል፣ የትወና የሌላው አይነት ተስጦ አልነበረም። በዚህ ተስጦ ምክንያትም በሰዎች ዘንድ እጅግ ተወዳጅነትን አትርፎ ነበር በወቅቱ። ከዛም ጄኔራል ቶም የሱ አይነት ተፈጥሮ ያላት ሴት ነበረ እዚህ ፍሪክ ሾው ውስጥ የተዋወቀው። ከዛም ተዋደዱ፣ ተጋቡ። በጣም የሚገርመው ነገር ፕሬዝዳንት ሊንከን ራሱ ቤተ መንግስት ድረስ ጋብዞት ነበረ። የዚህን ያክል እጅግ ታዋቂና ተወዳጅ ሆኖ ነበረ ይህ ጄኔራል ቶም የተባለው አጭር ሰው። እናም እንደሱ አይነት ተፈጥሮ ካላትና ካገባት ሴት ጋር በመሆን የተለያዩ ትርኢቶችና ሾዎችን በተለያየ ሀገራት ሄደው አቅርበዋል። በ1883 ዓመተ ምህረት ግን ጄኔራል ቶም ባጋጠመው የጭንቅላት ስትሮክ ምክንያት ከዚህ ዓለም በሞት ሊለይ ችሏል። በሞተ ጊዜ 20,000 ሰው ነበረ መቃብሩ ላይ የተገኘው። አስቡት የሰው ሞደድ ማለት
ማለት ይህ ነው። እሺ ወደ ቀጣዩ እንለፍ። ሁለተኛዋና በዛን ጊዜ አስገራሚ ተፈጥሮ ይዛ የተፈጠረችውና በዚህ ፍሪክ ሾው ኮከብ የነበረችው ሴት አይላ ሃርበር ትባላለች። ይህችን ሴትም ሴቷ ግመል ብለው ነበር የሰየሟት። የተወለደችው በጃንዋሪ 5 1870 ዓመተ ምህረት ሲሆን የዚህ ሴት አስገራሚ ተፈጥሮ ምንድነው? ጉልበቷ የተገለበጠ ነበር። በዚህም ምክንያት የምትሄደው በእጇም በእግሯም ነበር። ለዚህም ይመስለኛል ሴቷ ግመል ብለው ስም ያወጡላት። በ1882 ዓመተ ምህረት ነበር ኢላ ሃርበር ወደዚህ ፍሪክ ሾው ገብታ መስራት የጀመረችው። እናም በአጭር ጊዜ ነበር እጅግ ታዋቂ የሆነችው። ስለዚህም ሰዎችን ለመሳብ የሷን ፎቶ ነበር በጋዜጣ በመጽሔቶች ላይ የሚያወጡት። ሲቀጥልም አዲስ የፍሪክ ሾው ዝግጅት በተዘጋጀ ጊዜ የሷን ፎቶ ነበር እንደ ሬክላምነት የሚጠቀሙት። ምክንያቱም ተመልካቾችን በጣም አትራክት ስለሚያደርግ ነበር ፎቶዋ። እንዲሁም ለየት ያለው ተፈጥሮ የሷ ፎቶ ከታየ ብዙ ተመልካች ነበር ቦታው ላይ የሚታደመው። ይህች ሴት 4 አመታትን እዚህ ቦታ ላይ ከሰራች በኋላ ግን መልቀቂያ ነበር ያስገባቸው። ምክንያቱም በዛን ጊዜ በሳምንት $200 ነበር የሚከፈላት። በዛን ጊዜ $200 ያሁን $5000 ማለት ነው። አስቡት በሳምንት ይቺ ልጅ $5000 የሚያክል ነበር ገቢዋ። ስለዚህም 4 አመት ከሰራች በኋላ የራሷ የሆነ አላማ ስለነበራት ይህንን ስራ ለመልቀቅ ነበር የወሰነችው። እናም የመልቀቂያ ደብዳቤ ጽፋ አስገባች። ደብዳቤውም ከዚህ በኋላ መስራት እንደማትፈልግና ትምርቷን መቀጠል እንደምትፈልግ ነበር። በጣም የሚያስደንቀውና ደስ የሚለው ነገር ይህች ሴት አላማ ነበራት። እድሜ ልኳንም በዚህ ተፈጥሯ ምክንያት ሰዎች እያዩት እየተዝናኑ መኖርን አልፈለገችም። ተምራ ራሷን ማሻሻል ስለምትፈልግ ነው መልቀቂያ የጠየቀችው። ከዛም ከዚህ ፍሪክ ሾው ወጣች። ከዛም ኤላ ወደ ተወለደችበት ናሽቪል ወደ ተባለው የአሜሪካ ክልል ነበር ሄደችው። ምክንያቱም በተለያዩ አገራትና በተለያዩ ዓለማት ላይ ነው እንግዲህ ይህንን ሾው እየዞሩ ሲያሳዩ የነበሩት። ሰዎቿ ጋር ቁጭ ብላ ትምርቷን እየተከታተለች እያለ ሮበርት የተባለ አንድ አስተማሪ ነበር ያገባችው። ከአንድ አመት በኋላም ልጅ ወለደች። ነገር ግን የወለደችው ልጅ በህይወት ሊቆይ አልቻለም። ከተወሰነ ጊዜያት በኋላ በሞት ይለያል። ከዛም ኤላ ምንድነው ያረገችው? በጉዲፈቻ ልጅ አምጥታ ነበር ማሳደግ የጀመረችው ከባለቤቷ ጋር በመሆን። በጉዲፈቻ ያመጣትንም ሴት ልጅ ጆኤል ብለው ነበር ስም ያወጡላት። ነገር ግን ይህቺ በጉዲፈቻ የወሰዷት ህፃንም ከ3 ወር በኋላ ከዚህ ዓለም በሞት ተለይታለች። በዲሴምበር 1921 ዓመተ ምህረት ነበር ኤላ ባንጀት ካንሰር ምክንያት ከዚህ ዓለም በሞት የተለየችው። ሶስተኛው አስገራሚ ተፈጥሮ ያለው ሰው ፌድሮ ጁፌንጆ ይባላል። ይህ ሰውም የወጣለት ቅጽል ስም ጁጁ የውሻ ፊት የሚል ነበር። አስቡት የሰው ልጆች ላይ እንዴት እንደሚያላግጡ። ይህ ሰው የተወለደው በ1868 ሲሆን የሞተው ደግሞ በ1904 ነው። የዚህ ሰው ለየት ያለ ተፈጥሮም ሰውነቱ ከሚገባው በላይ ወይም ተፈጥሯዊ ከሆነው መንገድ ውጪ በፀጉር ሙሉ ለሙሉ የተሸፈነ ነበር። ፌድሮ ብቻ ሳይሆን ወላጅ አባቱ እንደዚህ አይነት ችግር ነበረበት። ስለዚህም ሁለቱ አባትና ልጅ አንድ ላይ ሆነው በአውሮፓ ያሉ የተለያዩ ከተሞች እየዞሩ እንደዚህ አይነት ፍሪክ ሾው ያሳዩ ነበር። ከዛም በኋላ ግን ፌድሮን ወደ አሜሪካ ነበር የላኩት። ፌድሮን ወደ አሜሪካ የወሰደው የፍሪክ ሾው ማናጀር ለተመልካቾቹ የተለያየ ወሬዎችን እያወራ ወይም እያሰራጨ ነበር። ይህንን ሰው እየመጡ በጉጉት እንዲያዩት ወይም እንዲጎበኙት የሚያደርገው ምንድነው የሚላቸው? ፌድሮና አባቱ አውሮፓ ሆነው ፍሪክ ሾው በሚሰሩ ጊዜ ሰዎች ሲቀርቧቸው ወደ አውሬነት ተለወጡ። ሰዎች እንዲጠጓቸው አያደርጉም። ልክ በቃ እንደ አዳኝና ታዳኝ አይነት ነገር ነበር ያደረጋቸው፣ ልክ እንደ ዱር አራዊትና። ፌድሮም ይህንን ነበር መድረክ ላይ የሚያቀርበው ወይም የሚያሳየው። ምንድነው የሚያደርገው? ሰዎች ወደሱ ሲቀርቡ እንደ ውሻ ይጮሃል፣ ወደ ዱር አውሬነትም ይለወጣል፣ ሰዎች እንዳይጠጉት ማለት ነው። ስለዚህም ይህን ሾው ነበር ለተመልካቾች የሚያቀርበው ፌድሮ። ይህ ሰው በ1904 ዓመተ ምህረት በሳምባ ኢንፌክሽን ምክንያት ከዚህ ዓለም በሞት ተለይቷል። በኦገስት 5 1862 የተወለደው ይህ ሰው ቅጽል ስሙ የዝሆን ሰው ነበር የሚባለው። ከዝሆን ጋር ነበር ይሄን ደግሞ ያመሳሰሉት።
ይህ ሰው ኖርማል ተፈጥሮ ይዞ የተወለደ ሰው ነበረ። ከጊዜ በኋላ ግን ምንድነው የወጣው? የተለያዩ እብጠቶች ነበሩ በሰውነቱ የተለያየ ክፍል ላይ በፊቱ ጨምሮ ይወጣ የነበረው። በተለይም በፊቱ በጭንቅላቱና በጉሮሮ አካባቢ የተለያዩ እብጠቶች እየወጡ ኖርማል የሆነ እብጠት ሳይሆን ትንሽ ለየት ያለ መልክ ያላቸው ግዙፍ እብጠቶች ነበሩ የሚወጡበት። በዚህም የተነሳ ማውራት ተቸገረ። እንደዚሁም ፊቱ ሌላ ቅርጽ ጭንቅላቱም ሌላ ቅርጽ ነበረ እያያዘ የመጣው። በዚህም የተነሳ ህፃናቶች አይወዱትም ነበረ፣ ይሰድቡታል፣ ያሾፉበታል። በጣም ለማመንና ለመስማት የሚከብደው ነገር ምንድነው ያሉት? ይህን የመሰለ ልጅ የወለደችው ነበር ያሉት። እናም ለዚህ ምስኪን ታዳጊ በመድር ላይ የነበረችው እናቱ ብቻ ነበረች። ልጇ ከሁሉም የተሻለ እንደሆነና የማንንም ንግግር እንዳይሰማ ነበረ ታበረታታውና ተመክረው የነበረው። ነገር ግን እድሜው 11 ዓመት ሲሆን እናቱ በሞት ትለያለች ከአባቱ ጋር ትታው። የሚገርመው አባቱ ደግሞ ኃይለኛ ሰካራም ነበር። ልጁን ዞር ብሎ እንኳን ሼክ አያረግም። ስለዚህ ምንድነው የሆነው? ከተወሰነ ጊዜ በኋላ አባቱ ሌላ ሚስት አገባ። ከሚስቱም ጋር ሆነው ይህ ልጅ ጎዳና ላይ ነበር የጣሉት። ከቤት አውጥተው አባረሩት። እና መዛ ጎዳና ላይ አስቸጋሪ ህይወትን ከመራ በኋላ ወደ መንግስት ማሳደጊያ ነበር የገባው። ነገር ግን መንግስት ማሳደጊያ ውስጥ የነበረው ሁኔታም ጥሩ አልነበረም። ስለዚህ ተመልሶ ወደ ጎዳና ነበር የወጣው። ጎዳና ላይ መኖር እንደጀመረ የዚህ ፍሪክ ሾው የሚባለው ትርኢት ኃላፊ የሆነ ሰው ያየዋል። ከዛም በኋላ ወደዚህ ቦታ ያመጣዋል እና እንደ እንስሳ ያስጎበኘው ጀመረ። ነገር ግን ይህን ታዳጊ ባዩት ጊዜ ሰዎች ጥሩ ምላሽ አልሰጡትም ነበር። መጥፎ ነገር ከመናገር አልፈው ቲማቲምና የተለያየ ነገር ነበር የሚወረውሩበት። ስለዚህም ያመጣው ኃላፊ ተመልካቹ ኢንተረስቲንግ አይደለም፣ በቃ ይሄን ልጅ ማየት አልፈለጉም ብሎ መልሶ ወደ ጎዳና ነበር ያወጣው። በአጋጣሚ ትራፊክስ የተባለ ዶክተር ነበር ያገኘው። ይህ ዶክተርም እንደሚያክመውና እንደሚረዳው ቃል ይገባለታል። በዚህን ጊዜ ንግስት ቪክቶሪያ የዚህ ልጅ ታሪክ ተሰማለች። ይህ ልጅ እንዲያከሙትና የሚፈልገውን ሁሉ እንዲያሟሉለት ነበር ትዕዛዝ የሰጠችው። ከዛም ይህ ታዳጊ እንደ አዲስ ተወለደ። የሚፈልገው ነገር ሁሉ ተሟላለት። እዛም ማንበብና መጻፍን ተማረ። በዚያን ጊዜ በብሪታንያ ብዙም የተማረ ሰው በሌለበት ወይም በማይገኝበት ሁኔታ ነበር። ጆሴፍ ከማንበብና ከመጻፍም አልፎ የስነ ጽሑፍ ከፍተኛ ችሎታ ነበረው። ከዛም ሲያልፍ የተለያዩ የምህንድስና ንድፎችንም ይነድፍ ነበር። ነገር ግን ህይወቱ ብዙም ሊቀጥል አልቻለም። ከዕለታት አንድ ቀን ጆሴፍ በተኛበት ሞቶ ነበር ያገኙት። ምክንያቱም ጆሴፍ ከጭንቅላቱ ትልቅነት የተነሳ ሁልጊዜም በጎኑ እንጂ በጀርባው መተኛት አይችልም ነበር። አጋጣሚ የዚህን ቀን ግን በጀርባው ተንጋሎ ተኝቶ መተንፈስ ስላቃተው በንጋታው ሲያዩት ሞቶ ነበር የተገኘው። ሌላው አስገራሚ ተፈጥሮ ያለው ሰው ሺሌትዚ ይባላል። ይህ ሰው ይዞ የተፈጠረው ለየት ያለ ተፈጥሮ የጭንቅላቱ ቅልና የፊቱ ቅርጽ ፈጽሞ ተመጣጣኝ አይደለም። ሲቀጥል ቁመቱ 1 ሜትር ከ22 ሴንቲሜትር ውጪ ማደግ አይችልም ነበር። ምንም ቢያድግም የጭንቅላቱ አስተሳሰብ ግን ከ3 ዓመት ህፃን የበለጠ አያስብም። በዛ ላይ መናገርም አይችልም። በጣም ጥሩ ተጣጥሮ ነበር። 1 ቃል 2 ቃል ብቻ የሚናገረው። ይህን ልጅ ፍሪክ ሾው ላይ የሚያቀርቡት የሴቶችን ቀሚስ አልብሰው ነበር። ምንም ይህ ልጅ መናገር ባይችልም በቃ ሰውነቱን ብቻ ነበር የሚጠቀሙበት። ሙዚቃ ይከፍታሉ፣ እንዲደንስ ያረጋሉ። በዚህ አማካኝነት ነበር ሰዎችን እንዲስብ የሚያደርጉት። የመጨረሻው አስገራሚ ተፈጥሮ ያላት ሴት ሚኒ ወልሲ ትባላለች። የተወለደችው በ1880 የሞተችው ደግሞ በ1960 ነው። ይህች ሴትም ከዚህ በፊት እንደነገርኳችሁ ሺሌትዚ እንደተባለው ልጅ አይነት አስገራሚ የሆነ ተፈጥሮ ያላት ልጅ ናት። አፍንጫዋ ከኖርማሉ ወጣ ባለ ሁኔታ ረዘም ያለ ሲሆን አይኗ ደግሞ ትልልቅ ሆኖ ቦታው ላይ የተቀመጠ ሳይሆን ወደ ዳር ወጣ ብሎ የሚገኝ ነው። እንደዚሁም ጆሮዋ ትልልቅ ሲሆን በራስ ቅሏ ላይ ምንም አይነት ጸጉር የለም። የአይን እይታዋም በጣም ደካማ ነበር። ይህች ልጅ ያደገችው በአውሮፓ በሚገኝ አንድ የመንግስት የህፃናት ማሳደጊያ ውስጥ ቤተሰብ አልነበራትም። ከዛም አንድ ሰው መጥቶ በጉዲፈቻ ይወስዳታል። ነገር ግን በጉዲፈቻ የወሰዳት አዝኖላት ወይም ሊያሳድጋት ፈልጎ ሳይሆን ያላትን የተፈጥሮ ለየት ያለ ሁኔታ ለመጠቀም ወይም ደግሞ ከጀርባዋ ብር ለመስራት ነበር ይህች ልጅ
በጉዲፈቻ ተረክቦ ይወሰዳት። ከዛም ወደዚህ ፍሪክስ ወደ ተባለው ሾው ነበረ ያመጣት። እናም ከሷ በፊት እንደነገርኳችሁ ልጅ አይነት እሷንም ፍሪክ የሚለው ፊልም ላይ እንድትሳተፍ ያደረጓት። ሰው ፊት የሚያቀርቧት ለየት ያለ ተፈጥሮዋን እያዩ ኢንጆይ ሊያደርጉ ወይም ሊደሰቱ ነው እንጂ ሌላ ምንም አይነት የትወና ችሎታ ኖሯት አይደለም። ከዛም በሚያሳዝን ሁኔታ ከዕለታት አንድ ቀን ይህች ልጅ መኪና ገጭቷት ከዚህ ዓለም በሞት ተለየች። በዚህም የህይወቷ መጨረሻ ሆነ። ውድ ቤተሰቦች ለዛሬ ይዤላችሁ የቀረብኩት አስገራሚ ታሪክ ይህንን ይመስላል። ይህ ታሪክ ከማስገረምም አልፎ ብዙ ትምህርት ይሰጠናል ብዬ ነው ማስበው። በተለይም ታናናሽ እህትና ወንድሞቻችን ወይም ልጆቻችንን ሊሆን ይችላል እንደዚህ አይነት ለየት ያለ ተፈጥሮ ያላቸው ሰዎችን በሚያዩ ሰዓት እንዲያከብሯቸው፣ እንደዚሁም ኖርማል ከሆነው ሰው በተለየ መንገድ እንዳያዩዋቸው፣ እንዳያሾፉባቸው ማስተማር መምከር ይገባናል ብዬ ነው ማስበው። ምናልባትም እነዚህ ለየት ያለ ተፈጥሮ ይዘው የተፈጠሩ ሰዎች ከማንኛውም ኖርማል ነኝ ከሚል ሰው ወይም ኖርማል ተፈጥሮ ይዞ ከተፈጠረ ሰው የበለጠ ችሎታ ተስጦ የተለያየ ነገር በውስጣቸው አለ። ስለዚህም እንደዚህ አይነት ተፈጥሮችን ይዘው የተፈጠሩ ሰዎች ከሌላው በተለየ ሊከበሩ እንደዚሁም ትኩረት ሊሰጣቸው ይገባል ባይነኝ እኔ በዚህ ዘመን ላይ። እናንተስ በሰማችሁ ታሪክ ላይ ምን ሐሳብ አስተያየት አላችሁ? ሐሳብ አስተያየታችሁ እንደተለመደው በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ፣ እንዲሁም ቪዲዮ ላይክ እንድታደርጉ አዲሶችም ሰብስክራይብ አድርጉ እያልኩኝ በሚቀጥለው በአዲስ ታሪክ እስካገኛችሁ ባይ ባይ።